በትግራይ ሰባ ካሬ የተፈናቃዮች ማዕከል በጣለው ከባድ ዝናብና ነፋስ ከ20 በላይ ጊዜያዊ መጠለያዎች ሙሉ በሙሉ መውደማቸው ተሰምቷል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ ብይን ተሰጠ። ሌላ በምናሰማችሁ ወሬ አሜሪካ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን ተጠቅማ ጨርሳለች ተባለ። የሰሜን ኮሪያ ሚሳኤል በዩክሬን ላይ ጥቃት ሰነዘረ። ጃፓን ባደረገችው የሚሳኤል ሙከራ ተከትሎ የሰሜን ኮሪያ መሪ እህት የሆነችው ኪም ዮ ጆንግ ወታደራዊ ማስጠንቀቂያ ሰጠች። ይህ ዴይሊ ወሬ ነው። ለአሁን የመራረጥንላችሁን ወሬዎች እናሰማችኋለን። ቻናላችንን ሳብስክራይብ፣ ላይክ እና ሼር በማድረግ የቤቱ ተቀዳሚ ቤተሰቦች የሆናችሁ አብራችሁን እንድትዘልቁ በማክበር ጠየቅን። በትግራይ ሰባ ካሬ የተፈናቃዮች ማዕከል በጣለው ከባድ ዝናብና ንፋስ ከ20 በላይ ጊዜያዊ መጠለያዎች ሙሉ በሙሉ ወደሙ። የምዕራብ ትግራይ ሲቪል ማህበረሰብ ድርጅት አስተባባሪ አቶ ዘነበም ኪዱ ለትግራይ ቲቪ እንደገለጹት ትላንት በጣለው ከባድ ዝናብና ንፋስ መጠለያዎቹ ከጥቅም ውጪ ከመሆናቸው በላይ በንብረት ላይ ከፍተኛ ኪሳራ ደርሷል። በተጨማሪም አደጋው በሰዎች ላይ አካላዊ ጉዳት ያደረሰ ሲሆን በተለይም አረጋውያን ላይ ጉዳት በመድረሱ ለሕክምና እርዳታ ወደ ጤና ተቋም መወሰዳቸውን አስተባባሪው ጨምረው ገልጸዋል። በደረሰው አደጋ ምክንያት ተፈናቃዮቹ ለበለጠ እንግልትና ችግር መጋለጣቸውን የጠቆሙት አቶ ዘነበም የሰብአዊነት ስሜት ያለው አካል ሁሉ በአስቸኳይ ድጋፍ እንዲያደርግ ጥሪ አቅርበዋል። የተፈናቀለው ሕዝብ በከባድ ችግር ውስጥ እንደሚገኝ ያመላከተው የምዕራብ ትግራይ ሲቪል ማህበረሰብ ድርጅት ለችግሩ ዘላቂ መፍትሄ የሚሆነው ተፈናቃዮቹ ወደ ቀደመ መኖሪያቸው የሚመለሱበትን ሁኔታ ሲመቻች ብቻ እንደሆነ አጽንኦት ሰጥተዋል ሲል ዘገባው አመላክቷል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በክስ መቃወሚያቸው ላይ ብይን ተሰጠ። ተከሳሾቹ በማህበራዊ ሚዲያ የሰጡት መግለጫ በተመለከተም አቃቤ ሕግ አቤቱታ አቅርቧል። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሮላቸው በውጭ ሆነው ጉዳያቸውን እንዲከታተሉ መወሰኑ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾች ያቀረቡትን የክስ መቃወሚያና አቃቤ ሕግ የሰጠውን መልስ መርምሮ ብይን መስጠት ለዛሬ ሐምሌ 29 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በዛሬው የችሎት ውሎ ተከሳሾቹ እኛ የሰራነው የማስታወቂያ ስራ እንጂ ኮምፒውተር ተጠቅመን የፈጸምነው የማጭበርበር ወንጀል የለም ሲሉ አንደኛ ተከሳሽ በ5 ገጽ፣ ሌሎች ተከሳሾች ደግሞ እያንዳንዳቸው በ6 ገጽ ያቀረቡትን የክስ መቃወሚያ ፍርድ ቤቱ ሙሉ በሙሉ ውድቅ አድርጎታል። በሌላ በኩል ተከሳሾቹ ሰሞኑን እግረኛው በተሰኘ የማህበራዊ ሚዲያ ገጽ ላይ ቀርበው መግለጫ መስጠታቸውን ተከትሎ አቃቤ ሕግ ባለ 5 ገጽ የክስ አቤቱታ ለችሎቱ አቅርቧል። አቃቤ ሕግ በአቤቱታው በፍርድ ቤት በሂደት ላይ ባለ ጉዳይ ላይ መግለጫ መስጠት በፍትህ አሰጣጥ ሂደቱ ላይ ተጽዕኖ ስለሚያሳድር ፍርድ ቤቱ ለ2 ወራት ያህል ከመዘጋቱ በፊት አቤቱታው ታይቶ ውሳኔ እንዲሰጥበት ወይም የድርጊት ወንጀል በመሆኑ ፍርድ ቤቶች በተዘጉበት ወቅትም ቢሆን ችሎት አስቸኳይ ብሎ በሚያያቸው ጉዳዮች ውስጥ ተካቶ እንዲታይለት ጠይቋል። የተከሳሾች ጠበቃ በበኩላቸው አቤቱታውን አንብበው ለመረዳት ጊዜ እንደሚያስፈልጋቸው በመግለጽ እንዲሁም መግለጫው የተሰጠበት በማህበራዊ ሚዲያ ጋዜጠኛ የሆነው ተክለሃይማኖት አዳንና በመግለጫው ወቅት የተገኙ ጠበቃ አበባው አበበ በችሎቱ ባለመገኘታቸው ተለዋጭ ቀጠሮ እንዲሰጥ ጠይቋል። ግራ ቀኙን ያደመጠው ችሎቱ የማንኛውም ሰው የመናገር ሀሳብን የመግለጽ መብት ህገ መንግስታዊ ቢሆንም በህግ በተያዘ ጉዳይ ላይ መግለጫ መስጠትን በተመለከተ ዝርዝሩን ለማጣራት ጋዜጠኛ ተክለሃይማኖት አዳንና ጠበቃው አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። ሌላ በምናሰማችሁ ወሬ አሜሪካ የሩቅ ርቀት አልሞ ተኳሽ ሚሳኤሎቿን ተጠቅማ ጨርሳለች ተባለ።
አሜሪካ ከኢራን ጋር ባደረገችው የ9 ወራት ጦርነት ወቅት የአሜሪካ ጦር ከዓለም አቀፉ ክምችቱ ከፍተኛ የሩቅ ርቀት አልሞ ተኳሽ ሚሳኤሎችን ተጠቅሞ የጨረሰ መሆኑንና ይህም የወደፊት የጦር ሰራዊቱን ዝግጁነት አደጋ ላይ ጥሏል ሲሉ መረጃው ያላቸው 3 ምንጮች ለሮይተርስ ገልጸዋል። እነዚህ ሚሳኤሎች በዋናነት ኤቲኤሲኤምሲ እና ፒአርኤስኤም በመባል የሚታወቁት የምድር ለምድር ተምዘግዛጊ ወታደራዊ መሳሪያዎች ናቸው። ከምንጮቹ ሁለቱ እንደገለጹት አሜሪካ እነዚህን መሳሪያዎች ሁሉንም ለማለት በሚያስችል ደረጃ ተጠቅማ ጨርሳለች። ሮይተርስ ነሐሴ 28 ቀን 2018 ዓ.ም እንደዘገበው የአሜሪካ ጦር እነዚህን ሚሳኤሎች የተጠናቀቁ እንዳልሆነ የሚያሳይ መረጃ ቀደም ሲል ያወጣው ነገር የለም። እያንዳንዳቸው ከ1 ሚሊዮን ዶላር በላይ ወጪ የሚጠይቁት እነዚህ የርቀት አልሞ ተኳሽ የጦር መሳሪያዎች ከአስተማማኝ ርቀት ትክክለኛ ጥቃቶችን ለማድረስ የሚያስችሉ ሲሆን የአሜሪካ ወታደራዊ ኃይል አስፈላጊ የጦር መሳሪያ አይነቶችም ናቸው። እነዚሁ በአሜሪካ የሚቀርቡት ሚሳኤሎች በዩክሬን ጦርነት ውስጥ ከፍተኛ ሚና እየተጫወቱ ሲሆን የዩክሬን ኃይሎች በሩሲያ ውስጥ ባሉ ኢላማዎች ላይ ጥቃት እንዲሰነዝሩ አስችሏቸዋል። የሰሜን ኮሪያ ሚሳኤል በዩክሬን ላይ ጥቃት ሰነዘረ። የሩሲያ ወታደራዊ ኃይሎች በሰሜን ኮሪያ ያገኙትን አጭር ርቀት ተኳሽ ባላስቲክ ሚሳኤል በዩክሬን ላይ እንደገና መተኮስ መጀመራቸውን የዩክሬን መከላከያ ባለስልጣናት አስታውቀዋል። በጥቃቱ በድሪድኖ ፔትሮቭስክ ክልል ራዱሸኒ መንደር የሚገኝ የኮሮኖቮ ቤተሰብ መኖሪያ ቤት ሙሉ በሙሉ የወደመ ሲሆን የበርካታ ሲቪሎች ሕይወትም አልፏል። የዩክሬን ራዳር ስርዓቶች እንደመዘገቡት ጥቃቱ በሰሜን ኮሪያ ሰራሹ ኬኤን 23 ወይም ኬኤን 24 ሚሳኤል አማካኝነት በሩሲያ ብሪያንስክ ክልል የተተኮሰ ነው። ይህ ጥቃት ሩሲያ በፒዮንግያንግ አዲስ የጦር መሳሪያ አቅርቦት ማግኘቷን፣ ሁለቱ ሀገራት ወታደራዊ ትብብራቸውን ማጠናከራቸውን ያሳያል ተብሏል። እነዚህ ሚሳኤሎች ከሩሲያው እስካንደር ጋር ተመሳሳይ ዝቅተኛ የጉዞ መስመር ያላቸው በመሆናቸው ለመምታት የላቀ የፓትሪዮት አየር መከላከያ ይፈልጋሉ። ይህም ሰሜን ኮሪያ የጦር መሳሪያዎቿን በእውነተኛ የውጊያ ሜዳ ላይ እንድትፈትሽ እድል ሲሰጥ፣ ለሩሲያ ደግሞ የዩክሬንን የጦር መሳሪያ እጥረት በመጠቀም ከፍተኛ ጥቃት ለመሰንዘር ያስችላታል የተባለው። በመጨረሻ በምናሰማችሁ ወሬ ጃፓን ባደረገችው የሚሳኤል ሙከራ ተከትሎ የሰሜን ኮሪያ መሪ እህት የሆነችው ኪም ዮ ጆንግ ወታደራዊ ማስጠንቀቂያ ሰጠች። የሰሜን ኮሪያው መሪ ኪም ጆንጉን ኃይል እህት ኪም ዮ ጆንግ ጃፓን በአሜሪካ የተሰራውን ቶማሃውክ የክሩዝ ሚሳኤል ሙከራ ካደረገች በኋላ ፒዮንግያንግ ተጨማሪ ወታደራዊ አማራጮችን እንደምትከተል አስጠንቅቀዋል። ረቡዕ ዕለት በመንግስት መገናኛ ብዙሃን በተሰራጨ መግለጫ ኪም የጃፓን ጦር ከመከላከያ አቋም በመውጣት አስቀድሞ የማጥቃት አቅም ወዳለው ወታደራዊ ኃይል የተሸጋገረ መሆኑን በመጥቀስ ወንጅለዋል። ኪም በቅርቡ በፓሲፊክ ውቅያኖስ ውስጥ በሚገኘው የአይጊስ አጥፊ ቾካይ አውሮፕላን የጃፓንን የቶማሃውክ ሙከራ እንዲሁም ሌሎች ሚሳኤሎችን መፈተሽና ጃፓን በግንባታ ወር በፊሊፒንስ በተደረገ የአሜሪካ የጋራ ወታደራዊ ልምምድ ላይ መሳተፏን በመጥቀስ ሰሜን ኮሪያ ጃፓን ላይ ደህንነቷ ለበለጠ አደጋ እንደተጋለጠ እንዲሰማት በሚያደርግ መንገድ ምላሽ እንደምትሰጥ ተናግራለች። በቅርብ ወራት ውስጥ ስለ ቶኪዮ ባቀረበችው ጠንካራ ንግግር እንድትጸጸት ማድረግ አለብን ማለቷም ይታወሳል። ከዴሊ ወሬ ለአሁን የመራረጥንላችሁ ወሬዎች እነዚህ ነበሩ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ